ሰላም ቤተሰብ። ዛሬ የአውሮፓ ቻምፒየንስ ሊግ የድል ጨዋታዎችን ይመስላሉ። እናም ሊቨርፑል ከሜዳዎች ተጉዞ ኢንተር ሚላን 1-0 አሸንፎ ወጥቷል በጠባ ውጤት። ይገባቸዋል ሊቨርፑሎች፣ ይሄ ይገባቸዋል። እውነት ለመናገር በጠባ ውጤት ቢሆንም እንኳን ራሱ የኋላ ኋላ በአለቀ ደቂቃ በፔናልቲ ሶዝ ላይ ባስቆጠራት ግብ 1-0 አሸንፈው ወጥተዋል። ጥሩ አጋጣሚ ነው። ለቀጣዮቹ ሳምንታት ወደ ድል የሚመለሱበት ይሆናል ብዬ አስባለሁ። ለሊቨርፑል ጥሩ ነው። ሌላኛው ባርሴሎና በሜዳው ኢንተር ፍራንክፈርትን አስተናግዶ 2-1 አሸንፏል። ባርሴሎና ይገባዋል። ይሄ ድል አሪፍ ነው። ደስ ብሎኛል ባርሳ በማሸነፉ ማለት ነው። ሌላኛው ደግሞ የለንደን ክለብ ቼልሲ እናንተ ድጋሜ ዛሬም ተለጠፋችሁ። በጣም ደስ ብሎኛል። በጣም ተደስቻለሁ። ትለጠፋላችሁ ድጋሜ ገና በሜዳችሁ ከአርሰናል ጋር አቻ በመውጣታችሁ ያን ያህል በጣም ዘለላችሁ። በጣም አወራችሁ። ዋንጫኛ ነው በቃ ከዚህ በኋላ ከኛ በላይ ማንም የለም ምናምን አላችሁ። ይኸው ከዛን ቀን ጀምሮ እየተለጠፋችሁ ነው በተከታታይ 2 ሽንፈት 1 አቻ። ገና ትለጠፋለች። ቼልሲ ፋን እንዳታወሩ፣ ለእናንተ አይፈቀድም። ዝም ምንም እንዳትሉ፣ ትለጠፋላችሁ ድጋሚ። በተለይ በቼልሲ ሽንፈት በጣም ተደስቻለሁ። በጣም ደስ ብሎኛል። እንዲህ ነው እንዲህ አይነቱ ልጥፍ ክለብ በቃ እንደዚህ ይገባዋል፣ መለጠፍ አለበት። በተረፈ ሼር ኮፒ ሊክ አድርጉ ቤተሰብ። ሰላም አዳር።